نابريك استخاتاتل تبومو لأخم عزي دمسي سمع لهم شرب مقوار تتحاورني بقزاهر زندي ما صنوكم سمو قويتو مجالا قور خايلي بحال استولدو لبوتا وردا راي عزبو فولي شمو موخوني طابيا وارقوا قشة عد موخوني لتلعالو لك عد لكاتتيو مقابت عسرت حدا خلي تشحي عسرتي راقود بهالبوتا بس حولو دول اللي راقود بهالبوتا بس حولو بدول اللي لكاتت مقابت عسرت خلت شحي عسرت سولوس معلتي مشتا دول لي حدودك بتخي أول دول لي أما كاخذ يهالي يموت رفضت نجاري ولا إسكال خذ عيدو ولا لي أما خاطكم بقزاي ورسم إما صنوكم شرب مقوار تحاورني حدا ودني قال عاي سلساي دي ولا ولا حاجة معدولة دي ولا ليه حدا بقولت أنا سعاد دميت هيك بتعمي أصبرني مكنياتهم ودني حرقس دايق داتي ودني حرقس دايق خدو بمالت شرب مقوار تحاورني من رجع تغنكم ويلد سمعكم ونقر تحليكم زمحواتي 05 07 10 سلستي 10 شوعتي 9 خلتي قال سلك لنهن نحفتي 05 08 9 6 6 شوعتي 9 سلستي دوغكم مرجع نتراقبكم مرجع تولي شرب مقوار تحاورني بيزا خاتكم دا أنا زمحواتي بريك سوا حدا رخا قدنا خدا أنا زحاوي شلل هيتي لني بقولت حدا يودني خلاص سلسايدو لي ولا حاجة معدولة يولي بقولت عد حرق خا ودنا عد حرق خا ودنا خبره حرق خا من لا يدي بدت خا ملس خا عد تاعت لخا بتعم خبدي انا እግዚአብሔር አምላክ ምስአና ይኹን እግዚአብሔር አምላክ ምስአኻትኩም ይኹን ካወጽኻ መቅራይ እግዚአብሔር አምላክ ይከልልና ሸር በምግባር ተሐወር እንታይ ዘመፋል ሰላም ጤና ይስጥልኝ ውድና የተከበራችሁ የብሬክስ ሀበሻዊ የፌስቡክ እና ዩቲዩብ ቻናል ተከታታዮች እንደምን አላችሁልኝ በያላችሁበት ሁሉ ሰላሙን ያብዛላችሁ እንግዲህ የዚህ እህታችን ድምጽ እንደሰማችሁት እጅግ በጣም በሚያሳዝን ሁኔታ ባይተናነቃት ይሄንን ሲቃ አይታችኋል በጣም ያሳዝናል መልእክቷ ምንድነው አማርኛ ስለማትችል ያው በትግርኛ ነው የተናገረችው ነገር ግን ያ የተናገረችውን ነገር እኔ በአማርኛ ተርጉሜ እንዳቀርብላት ተማጽና ነው የተናገረችኝና እንግዲህ ልጅቷ ወንድሟ ጠፍቶባት ነው ይህ በስክሪን ላይ የምትመለከቱት ልጅ ስሙ ጎይቶም ቻላይ ገውሩ ኃይሉ ይባላል የትውልድ ቦታው ደግሞ በራያ አዘቦ ልዩ ቦታው መሆኒ ወይም ደግሞ የሰፈሩ ልዩ ስም ዋርግባ የሚባል ቦታ ሲሆን በ2010 የካቲት ወር ላይ 2010 ዓመተ ምህረት ከሀገር ቤት ማለትም ከኢትዮጵያ ወደ ሳውዲ እንደማንኛውም ሰው ሰርች ያልፍልኛል ብሎ የራሱና የቤተሰቦችን ህይወት ለመቀየር ነበር የተሰደደው ማለት ነው ያ ሁሉ ሀሩር ያ ሁሉ በረሃ ያ ሁሉ የባህር ችግር አልፎ የየመን ጦርነት አልፎ ድንበር አካባቢ እንደደረሰ በ2010 መጋቢት 12 ላይ ለእህቱ ደውሎ ራጎ በሚባል ቦታ ላይ ሆኖ ለእህቱ ደውሎ መጋቢት 12 2010 ላይ ማለት ነው ዛሬ ማታ ድንበር ቆርጣለሁ ብሎ ነግሯት ነበር ማለት ነው በሰዓቱ እህቱም ያለችው እዚህ ሳውዲ ስለሆነ ከዛች ማታ ጀምሮ ድንበር ልቆርጥ ነው ዛሬ ማታ እንዳለ ከዛች ማታ ጀምሮ ምንም አይነት ወሬ የለም የት እንደገባ የት ምን እንዳገኘው ራሱ ምንም አይነት ወሬ ሳይገኝ በዛው ጠፍቶ ቀረ ድምጹን ጠፍቶ ቀረ ማለት ነው እንግዲህ አሁን ላይ ያለነው 2012 ነው ኦሬዲ 2010 መጋቢት ላይ ነው የን ድምጽ ያሰማው ለመጨረሻ ጊዜ ማለት ነው ስለዚህ አንድ አመት ከ6 ወር ከ7 ወር አካባቢ ድምጹ ጠፍቷል ማለት ነው የሰዎቹ ሀገር ቤቱ ነው እያለቀሱ ነው እናት አባት ስልክ በተደወለ ቁጥር የልጃቸው ወሬ የሚሰሙ እየመሰላቸው በጣም ያለቅሳሉ የስልክ ጥሪ በሰሙ ድምጽ እንባ እየተናነቃቸው ያለቅሳሉ ማለት ነው አሁንም እቺ እህታችን እየተማጸነች ባካችሁ ሼር አድርጉልኝ እንዳው በፈጣሪ ስም ይዛችኋለሁ በመታምኑት ሃይማኖት በመታምኑት አንድ ፈጣሪ ይዛችኋለሁ ሼር በማድረግ ተባበሩኝ እያለች ነው ሀገሬ እንኳን መግባት አልቻልኩም ምን እንዴት ብዬ ልግባ የወንድሜን
ሁኔታ ሳላይ ሀገር ቤት ብገባስ ለቤተሰብስ ምን ብዬ ነው የምናገረው? እና ሀገር ቤት ለመግባት እያሰብኩ እንኳን ራሱ መግባቱ ደስ አይለኝም። በቃ ምን አደርጋለሁ ያለው ወንድሜ አንድ የእናቴ ልጅ ብቻ ነው እያለች ነው እንባ እየተናነቃች እንደሰማችሁት። እንግዲህ ይሄንን ወንድማችን በተለያየ በዛ መንገድ ላይ ስትጓዙ የነበራችሁ እህት ወንድሞች ካላችሁ ይሄንን ምስል የምታዩ ስክሪን ላይ ያለው ምስል ማለት ነው ያያችሁት ወይም ደግሞ ያለበትን የምታውቁ እንደዚህ ደግሞ በተለያየ ቦታ ተይዞም ከሆነ ሞቶም ከሆነ በህይወትም ካለ የሰማችሁ ካላችሁ በ0507 23 27 92 ወይም ደግሞ በ0508 96 67 93 ደውላችሁ ታሳውቋቸው ዘንድ እኔ በበኩሌ በፈጣሪ ስም ማጸናችኋለሁ። እንግዲህ ይሄንን ድምጽ የምትሰሙ የኢትዮጵያ ልጆች ባካችሁ ሼር በማድረግ ተተባበሯት ዘንድ እኔ በበኩሌ በፈጣሪ ስም ነው የምጠይቃችሁ። መልካምነት ለራስ ነው። ሼር ለማድረግ ምንም አንከፍልበትም። የአንድ ሰከንድ ስራ ናት። ሁላችንም ሼር ብናደርግ ምናልባት የዚህ ወንድማችን ወሬ ይሰማ ይሆናል። ምናልባት እህታችንም እንባዋና ብስላት ይሆናልና ሰበቡን እናድርስ ነው ምለው። እንግዲህ ሁሉም ተሰሙዑ ለኹም ደቅ ራያለ ደቅ ትግራይ ለትግርኛ ተሰሙዑ ለ هذا حفتنا ድምጽ ሰሙዑኩም እንሁም በጣም ይዳህዝን በእውነት። ስለዚህ ሁሉም ሼር ምግባር ተሓወርዋ አይንኻፍለሉ ሼር ምግባር ሓንቲ ሰከንድ ያ ተወስደና። ስለዚህ ሼር ጎረ ሁሉም ተሓወርዋ። እንግዲህ ሓፍትና ለፈጣሪና ሓወረ ያስማዓ ማለት ሁሉም ለብጸሎት ሓግዝዋ። አመሰግናለሁ ወዳጆቼ። ታንክ ዩ